ኢትዮጵያ ውስጥ ሙስሊም ከክርስቲያን በአንድ ድምጽ በአንድ ቃል ለፈጣሪ የሚጸልዩበት ፈጣሪን የሚለምኑበት ድንቅ ባህል አለን ብላችሁ ታምናላችሁ? ቃጀባ አማና ማንጀባ ሃይረር ዚቁን ጀባ ዓለም ስለመቻቻል ሊያስተምረን ቢሞክርም እኛ ግን ከመቻቻል በላይ የሆነውን እርፎ መረባ ያለን ህዝቦች ነው። እናቶቻችን በመረቃቱ ግጥም ሳያውቁ ምጣኔ ምቱ ሰሞኑን መነጋገሪያ የሆነው የቴዲ አፍሮ እርፎ መረባ አንተ ወዲህ እርፎ መረባ አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም እርፎ መረባ። ከበስተጀርባ ያለው እውነተኛ ታሪክ ይሄ ነው። እርፎ መረባ በወሎ ውስጥ የሚገኝ በሴቶች ብቻ የሚመራ ልዩና ድንቅ ስለሆነው ስነ ስርዓት ዛሬ ይዘንላችሁ መተናል። ስለ እርፎ መረባ ከፕሮግራማችን ብዙ ነገር ታገኛላችሁ። ከፕሮግራማችን ጋር አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ የሄን ዩቲዩብ ቤተሰቦች። ድምፃዊ ቴዲ አፍሮ አዲስ ስራ ባወጣ ቁጥር ዝም ብሎ ዘፈን ብቻ ይዞ አይመጣም። ጥልቅ የባህል የታሪክ ምርምሮችንም ጭምር እንጂ። ሰሞኑን ደግሞ እርፎ መረባ በሚለው የእንጉርጉሮ ምርቃቱ ብዙዎቻችንን አስደንቆናል። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት። ለመሆኑ ይሄ እርፎ መረባ ምንድን ነው? ከወሎ ጃንሆይ ሰፈር እስከ ቴዲ አፍሮ ስራ ድረስ ምን አገናኛቸው? ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ህዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው። ዛሬ እጅግ የሚገርመውን የዓለም ትኩረት ሊስብ የሚችለው ይሄን ድንቅ ባህል ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁን ከቆያችሁ ስለ እርፎ መረባ በጥቂቱ እንላችኋለን። አቶም ይጥፋ እርፎ መረባ አረሪ በቃና እርፎ መረባ ዱአ እርፎ መረባ አባቶችን በዱአ እርፎ መረባ ወጣቱም እርፎ መረባ የተነሳው እርፎ መረባ አማን በኢማን እርፎ መረባ። ነገርን ነገር ያነሳዋል ይባላል። የወሎ ሀጃ የሰሞኑ ትልቅ አጀንዳ ሆኗል። ቴዲ አፍሮ በመግቢያው ላይ እንደ ምርቃት እንደ መልካም እድል ምኞት የተጠቀመው እርፎ መረባ ብዙዎቻችንን እንደ አዲስ የሰማነው ቢሆንም አርቲስቱ ግን ነገሩን በጥልቀት አጥንቶ እንደሆነ ያስታውቃል። ታዲያ ስለ እርፎ መረባ ስናወራ እርፎ መረባ ምንድን ነው? ለምንስ ይደረጋል? የሚለውን አብረን እናያለን። ታዲያ ይህ እርፎ መረባ በውስጡ 3 ዋና ዋና ነገሮችና አስደናቂ ነገሮችን ይዟል። እርፎ መረባስ መቼ ለምንስ ይደረጋል? ከነዚህ ውስጥ 3ቱን ነጥቦች ወደ እናንተ ለማድረስ እሞክራለሁ። እርፎ መረባ በአንደኝነት የሚደረገው ሀገሩን ጥሎ ለሚሄድ ወይም ደግሞ ሩቅ ለሚጓዝ ተጓዥ የሚደረግ የጸሎት ስነ ስርዓት ወይም ደግሞ የመልካም ምኞት መግለጫ ሲሆን፣ ሁለተኛው በአካባቢው በምጥ ለተጨነቀች ሴት ምጧ እንዲቀልላት የሚደረግ ስነ ስርዓት ነው። ሶስተኛውስ እንደምትሉ ተስፋ አደርጋለሁ። ሶስተኛው ደግሞ በአካባቢው በጠና የታመመ ሰው ካለ ህመሙ እንዲቀልለት ወይም ደግሞ በቶሎ ፈውስ እንዲያገኝ የሚደረግ የጸሎት ስነ ስርዓት ነው። በአጠቃላይ ስለ ሀገርና ስለ አካባቢ ደህንነት የሚጸለይበት ድንቅ እሴታችን ነው። ታዲያ ይህ እርፎ መረባ በውስጡ የተለያዩ የሚያስደንቁ ነጥቦችን ይዟል። አንደኛው ይህ እርፎ መረባ በሴቶች ብቻ የሚመራ መሆኑ ነው። በተለያየ ቀንና ሰዓት እናቶች ተጠርተው ተሰባስበው ወይም ደግሞ ተመርጠው የሚከውኑት ስነ ስርዓት ነው። የሚገርመው ግን ዓለም ስለ ውመን ኢምፓወርመንት ወይም ደግሞ ሴቶችን ስለማብቃት ዛሬ የምታወራውን አባቶቻችን ቀደም ብለው በጸሎት በምርቃት እናቶች እንዲመሩት አድርገዋል። እስካሁንም ለዘመናት አቆይተውታል። ታዲያ ይህ እርፎ መረባ ትኩረታቸው ስለሚበላውና ስለሚጠጣው ሳይሆን ስለ ምርቃቱ ኃይል ብቻ ነው። ሁለተኛውና ከባዱ ሚስጥር ሙስሊምና ክርስቲያን በአንድ ተቀምጠው ለአንድ ሰው በአንድ አይነት ቃል ጸሎት የሚያደርሱበት መሆኑ ነው። የወሎ ህዝብ መቻቻል ብቻ ሳይሆን መዋሃድን የሚያውቅ ድንቅ ህዝብ ነው። ባህልና እሴቱንም እስከዛሬ ጠብቆ አኑሮ ከትውልድ ትውልድ እያሸጋገረ ቆይተዋል። ታዲያ ሀገራችን ኢትዮጵያ በተለያየ ሃይማኖት በተለይም ደግሞ ሙስሊምና ክርስቲያን ተቻችሎ የመኖሩ ሚስጥር ዓለምን ቢያስደንቅ ምኑ ይገርማል? ሰው አርዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ
አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። ታዲያ ከዛ ባሻገርም የእርፎ መረባ ምርቃት ካለቀ በኋላ የጸሎቱ ማሳረጊያ ግን ልብን ይነካል። መራቂዋ እናት ለማን ሰጠሽው ስትል ታዳሚ ይጠይቃታል። እሷም ለፈጣሪ ትላለች። ታዳሚው ግን በዚያ ያረካም መቼ ብለው በጉጉት ይጠይቃሉ። እርሷም የባለ ጉዳዩን ጭንቀትና የፈጣሪን ቸርነት ተረድታ አሁን ስትል ታውጃለች። በወሎ እርፈ መረባ ውስጥ ለነገ ቀጠሮ የለም። ዛሬ፣ መቼ፣ አሁን። ታዲያ ስለ እርፎ መረባ ይህን ካልን ለወንዶችስ ምንድነው ብላችሁ እንደምትጠይቁ ተስፋ አደርጋለሁ። ኢማን ጀባ በረካ ጀባ መቀኛስ ገደል ይግባ አንቺም ሁኚ ባላጀባ ባላበባ ቢስሚላህ እንግዲህ ያፈጠጠም ያገጠጠም ማያገኝሽ ቢስሚላህ الرحمن الرحيم የነካሽውም የዳበሽውም በመሐባሽ ይበጅ ቡናሽን ደግሞ ጣዝማ አላህ አድርገው ለመድኃኒት የሚፈለግ። በተመሳሳይም ለወንዶች ሐጃ የሚባል የተለየ ስነ ስርዓት አለ። ይህ ስነ ስርዓት በምሽት የሚደረግ ሲሆን በቀጣይ ቪዲዮአችን ደግሞ ስለ ሐጃ መቼና ምን ማለት እንደሆነ ወደ እናንተ ይዘንላችሁ እንቀርባለን። ተመልካቾቻችን እኛ የባህልና የወግ ሀብታሞች ነን። ጦርነትና ፖለቲካ ወደ ኋላ ጎተቱን እንጂ ዓለም ስለመቻቻል ሊያስተምረን ቢሞክር እንኳን እኛ ከዛ በላይ የሆነውን እርፎ መረባ ያለን ህዝቦች ነን። እናቶቻችን በመረቃቱ ግጥም ሳያውቁ ምጣኔ ምቱ። ቴዲ አፍሮም በአዲስ አልበሙ እርፎ መረባ ብሎ ድንቅ የሆነ እሴታችንን ለዓለም አውጥቶ በማሳየቱ ምስጋና ይገባዋል። እናንተስ ስለ እርፎ መረባ ምን የተለየ የምታውቁት ነገር አለ? በየአካባቢያችሁስ ከእርፎ መረባ አይነት ወይም ደግሞ ተመሳሳይ የሆነ ምን አይነት ስርዓት አለ? በኮሜንት ሴክሽናችን ላይ እንደምታሳውቁን ተስፋ አደርጋለሁ። ታዲያ ፕሮግራማችንን ከመዝጋታችን በፊት እርስ በርስ እርፎ መረባ ብለን እንመራረቅ። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱን እየጠየቅን በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሻሎም። ሰኞ ሌላ ነኝ፣ ማክሰኞ ሌላ፣ ሮብ አልበላ፣ ሐሙስ አልገድፍ፣ አርብ ጦሃራ፣ ቅዳሜ እድፍ፣ እሁድ ጸድቄ በቀናት አፍታ ቀንና ሌቱን ባንድ የምፈታ እናቴዋ ወርቄዋ ባለጉዝጓዚቱ ደማቅ አድባሪቱ እርቅበይ ቁጥቤዋ እርቅበይ እናቴ